ዛሬ እንግዲህ ማለት ነው እንግዲህ ከኋላ ያለው በትዝታ ቅልጥ ልንል ነው። እኔና ጓደኛዬ ዶርም ነው ከዛሬ 7 እና 8 ዓመት በፊት የተኛውበት ዶርም ነው ዛሬ የመጣሁት። ድሮ ቀጭኖኝ የቻለኛል ጋር እነሆ ዛሬ ዘርጠጠጠጥ ብዬ ይችላልኛል የሚለውን አሳያችኋለሁ። እሱ ሳይችልሽም ቢያንስ ነው ያዋለው። እንዴት አድርጎ ቤት በኩላሱ ቤት አሳያችኋለሁ። አንተ እንትን ላይ ልጅ እየገባ ነው። በነገርሽ ላይ ይሄ ነበረ ዶርሜ። ኧረ እባክሽ ማርያምን የዶርም ቁልፍ እንለምን እንዴ? በእናትሽ ነው የምታኝበት? ድሮ አስቀርሽ የድሮ አስቀርሽ ካለ ላሳይሽ። ወይኔ ሰው አለ ደስ ሲል እንዴ! እንዴት ነሽ ማለት እሷ ናት። አዎ እና ዶርሜ እሷ ነበረ። በቃ ካላየ ነው ብለን መተን ነው እንግባ አይደል? እሺ እኔ ቆንጆ ቴንኪው በጣም ዶርሜ። ወይኔ አልጋዬ ይኸው ከነበሶሽ ነው ያገኘሁሽ። ከነበሶሽ በሱ አርት ተማሪ ነሽ? ስዕል ይመደባል እንደዚህ? አዎ ዶርም ስላለው። ኧረ እባክሽ እግዚአብሔርን እዚህ ጋር ነበር። አልጋሽ እሱ ነበር እሱ አይደለም እዚህ ከላይ ነው። ከላይ አዎ። አይ አሁን አትሞክሪው። ከላይ ይቅርብሽ ከታች። አሁን ከላይ ይቅርብሽ። የመንግስት ንብረት በማውደም ነው ቀጥታ ከነበሶሽ ነው ያገኘሁሽ። በበጥበጫሽ በሶ መምታት አልቀረ ስትመጪ ያምርብሻል። ቴንኪው ነው። በጣም ነው የሚያምረው። እሺ ስንት ዓመት ነሽ? አጭበርብራ ፍሬሽ ገና ፍሬሽ ናት። እኔ እናት ቴንኪው። እሺ እሺ እኔ እናት አሁን ሽንት ቤት ላሳያችሁ። ይሄ የእናንተና ዶርም ነበር። ይሄ የእናንተና ዶርም ነበር። እሺ የእናንተና ዶርም ይሄ የእናንተና ዶርም ባይዘው ማለት ነው። ዩኒቨርሲቲ ላይ እንዲህ አይነት ሽንት ቤትና ሻወር ላገመቱ ትችላላችሁ። ጸዴ ነበር የኛ። ነይ ላሳይሽ። እንደው ማረጀ ምንም አይገመት ነገር የለውም። የኛ ሜት 6 ኪሎ እንደዚህ ነበር። ቆንጆ ነበረ። አይ ሙቅ ሻወር ነበረው በእውነት እግዚአብሔርን ጽድት ያለ ሽንት ቤት ነበር። ቆንጆ አንድ ዶርም ለስንት እንደነበር ታውቂያለሽ? ለሁለት? አዎ አንቺ ቀርጠሽ ነው የተማርሽው። መንግስት አቅብጦሻል። መንግስት አቅብጦሻል። አንቺ እዚህ ምንም ማለት ነው ነፋሻ አየር ምናምን ጠዋት እዚህ ቤት የሆኑ እናት ነበሩ። በዚህ በኩል እግዚአብሔርን የማርያም ሲሆን የገብርኤል ሲሆን ዝክር ይሰጠናል። ቡና በዚህ በኩል ያቀብሉናል። ልብስ ማጠቢያችን እዛ ጋር ነበረ። እዚህ ጋር ነፋሻ አየር ምናምን ሲያምርሽ ነው መተሽ ትመሰጫለሽ። ያኔ የወንዶች ዶርም የት እንደሆነ ታውቂያለሽ? ከላይ ያልሽኝ አይደል? እሷን አብረን ነው የምንሰራት። እሷን የወንድ ከታች